ኬርለስ መሆን ይመስላል አለመጨነቅ ማለት። አለመጨነቅ ማለት አለማሰብ ማለት አይደለም። በዚህ ጭንቀት ማለት ማሰብ ከሚገባህ በላይ ማሰብ። የራስህ ድርሻ አለ፣ የእግዚአብሔር ድርሻ አለ። አሁን ያ ሁሉን ነገር ካላደረግን ስለምን የነገውን ማወቅ እንዳለብን ግዴታ ይሰማናል። እና ደግሞ ሁሉም ነገር ላይ ኮንትሮል የለም። ሰው ነህ፣ በጣም ብዙ ሊሚት አለና ሊሚትለስ የሆነው እግዚአብሔር ነው። ወይም ደግሞ ምንም አይነት ነገር የማይበግረው የሚሳነው ነገር የሌለው እግዚአብሔርና የነገውን ጉዳይ አንተ ማድረግ የማትችልባቸውን የጸለይክባቸውና እስከመጨረሻው ድረስ አቅም የሚፈቅደውን ማድረስ ከቻልክ ድረስ ከዛ በኋላ ያለው እግዚአብሔር ነው። ሰው የሚጨነቀው ያንን ማድረግ ስለሚፈልግ ምንም ጋራንቲ ስለሌለው ማለት ነውና አለመጨነቅ ይቻላል አይቻልም? የመጀመሪያው የጭንቀት ሐሳብ እንዳይመጣብን ማድረግ አይቻልም። ቅዱስ ዮሐንስ አፈወርቅ አናተ ላይ ወፎች እንዳይዞሩ ማድረግ አትችልም፣ ቤት ውስጥ መጥቶ ጎጆ እንዳይሰሩ ማድረግ እንችላለን አይደል? ሰይጣን በጣም እንግዲህ ብሶ የማያውቀው ነገር ምን ያስበውን ነገር አያውቅም። የሱ ትልቁ ትሪኪ ነገሩ ሐሳብ ማቅረብ ወይም ደግሞ ወፎቹን አናተ ላይ ማዞር። አስገብተህ ጎጆ የምትሰራው አንተ እንዴት ልትሆን ነው ይላል። ነገ ገና ሳምንት የሚቆረውን የቤት ኪራይ ቁጭ ብሎ ዛሬ ያሳስባል። ኑር ሙት የማታውቅበት ጊዜ ማለት ነው። እና ያንን ሐሳብ አማትፎ መመለስ፣ ጸልዮ መመለስ፣ ገና ከሩቅ ሪፊውዝ ማድረግ አይ እግዚአብሔር ያውቃል የመሰለ ደግሞ በጣም ትልቅ ቃል የለም። በነገራችን የመመክረው ይሄን ነው። እግዚአብሔር ያውቃል ማለት የሚያሳርፍ ነገር የለም። እና መጥቶ ሐሳቡ ቤት እንዳይሰራ ነው። አሁን ኃጢአት የሚሰራባቸው መንገዶች ሶስት ናቸው። በሐልዮ ያለ በነቢብና በገቢር ወይም ደግሞ በሐሳብ በመናገርና በማድረግ ነው። የሁሉ ነገር ምንጩ ሐሳብ። እንግዲህ ስንት ኃጢአት ልንሰራ እንደምችል አስበው በማሰብ የሐሳቡ ኃጢአት ግን አለማሰብ ይቻላል። የክፉ ሐሳቦች እንዳይመጡብን ማድረግ ይቻላል አይቻልም? የቀረበውን ኃጢአት የቀረበውን ክፉ ሐሳብ ግን ከመጣ በኋላ ሪላይዝ አድርገህ ሳታጣጥመው በደም ሳታብሰለስለው ገና ከመነሻው ማስወጣት ይችላል። ጉዳዩ ኬርለስ የመሆን ይሄ ስራ ያለ መስራት የሰነፎች ጥቅስ አይደለም። በነገሮች ሁሉ አትጨነቁ፣ ስለምትበሉት ስለምትጠጡት ነገር ሁሉ አትጨነቁ የሚለው በዛው ልክ ቅዱስ ጳውሎስ ሊሰራ የማይወድ አይብላ ብሏል። አሁን በጣም የሚገርመው የኛ ቤተክርስቲያን ቅዱስ ጳውሎስን በጣም ክርስትና ራሱ በጣም የሚደንቅ ሃይማኖት የሆነው ሽማግሌዎችን፣ ህፃናትን፣ መስራት የማይችሉ ሰዎችን ማዕከል ያደረገ እንደሆነ የምታውቂው ሊሰራ የማይወድ ነው የማይፈልግ ሰው ነው እንጂ መስራት የማይችል ሰው ሁሉ አይብላ አይደል። መስራት እየፈለገ አካሉ የማያስችለው ከሆነ እድሜው የማያስችለው ከሆነ ይሄ ሰው እግዚአብሔር ያበላዋል፣ ያጠጣዋል፣ ያኖረዋል። እና አንተ ጥረትህን ካንተ የሚጠበቀውን ስቴፕ እስከሄድክ ድረስ ክርስቶስ እንደሚያደርግልህ ማመን ማለት ነው። በዛው ነገሮች ውስጥ በጣም የምንሳሳተው ደግሞ አሁን የምንበላው የምንጠጣው ለቤተሰቦቻችን ፕሮቫይድ ያደረግን ያለውን ነገር እኛ እያደረግን እንደሆነ ውስጣዊ ትዕቢት ሁላችንም ውስጥ አለ። ለዛ ነው የምትጨነቀው። ስራ አቆም ብለህ በምን ይበላል ነው የምትለኝ። ሰው የሚያበላህ እግዚአብሔር አልነበረም ስራ ነው ማለት ነው። በቅንፍ እየተናገርክ ያለው ያ ነውና ፍጹም በልቡ እግዚአብሔርን የሚያምን ሰው በሚያደርገው ነገር አይደለም እንደሚኖር የሚያስበው። ገብቷል? ሰንፈህ ተኝተህ እግዚአብሔር በቁራ አይመግብህም፣ እያመጣ በወፍ አይመግብህም። ያ በትክክል ስራ ፈትነት የሚያመጣው በጣም ብዙ ኃጢአት ስላለ ስራ ፈት አይምሮ የሰይጣን ቤተ ሙከራ ነው ይላል አባንጦስ። ስራ ፈቶ ቁጭ ያለ ሰው ሰይጣን ነው አዲስ ኃጢአት ይሞክርበታል። አሁን ዛሬ እኮ ወጣቶች በዲፕሬሽን በማይሆኑ አዲክሽኖች ምናምን የሚያዙት ቤት ውስጥ ብቻቸውን በሚያሳልፉት ጊዜ፣ ክፍላቸውን ውስጥ በጨለማ ውስጥ የሚያሳልፉት ጊዜ በጣም ረጅም ስለሆነ ስራ የሚሰራ ሰው ቢዚ የሆነ ሰው ግን ኃጢአት የመስራት እድል እንኳን የለው። ሰምታችሁ ከሆነ ስራ የፈታ ቄስ ቆቡን ቀዶ ይሰፋል። ይሄ በጣም የተሳሳተ አባባል። ቄሶች ወይም መነኮሳት ቆባቸውን ቀደው የሚሰፉት ስራ ላለመፍታት፣ ስራ የፈታው ሳይሆን ላለመፍታት። ምክንያቱም ቅድም እንዳልኳችሁ ስራ የፈታ አይምሮ መጨረሻው ኃጢአት ውድቀት ስለሆነ በተቻላችሁ አቅም ምንም ስራ ባይኖርባቸው ራሳቸውን ቢዚ ለማድረግ ሞክሩት። ወይ አበባ ይጠጣሉ፣ ወይ ነገር ይኮተኩታሉ፣ መቀመጥ አይፈልጉም። በተቻላችሁ አቅም በጣም እንደውም ጠቢ መሆናቸውን ነው የሚያሳየውና አባባሉን በጣም ነው የምጠላው። ስራ የፈታ ቄስ አይደለም፣ ስራ መፍታት የማይፈልግና ኃጢአት መስራት የማይፈልግ ቄስ ነውና እንዳልከው ማሰብ ማቀድ፣ በተለይ እግዚአብሔርን ፍቃድ አካተህ ጥሩ ነገር ለህይወት ለማድረግ መጣር ጥሩ ነገር ነው። ግን ያን ማድረግ አይደለም እያኖረ ያለው። የመጀመሪያው ነገር የእግዚአብሔር ፍጹም ቸርነት እያኖረ እንደሆነ ማመን ያስፈልጋል። ሁለተኛው ደግሞ ያንተን ድርሻ ከጨረስክ በኋላ ቀጣዩ የእግዚአብሔር እንደሆነ ማሰብ መተው ማለት። ስለዚህ ጭንቀት ማለት አለማሰብ፣ አለማቀድ፣ ኬርለስ ሆኖ ዝም ብሎ ተኝቶ መኖር አይደለም። ማሰብ ከሚገባ በላይ ማሰብ የለብህም የሚለውን በዛ ልክ ነው ማየት ያለብን።